የዛሬው ደርሳችን አዲስ ደርስ የምንጀምረው ሹሩጡ ሶላት ይሆናል ማለት ነው ኢንሻአላህ። አወለን ሰላሙላህ አለይኩም የላ ሰላም በእናንተ ላይ ይሁን። ኢንሻአላህ ኪታብ ደርስ ለመከታተል ከፈለጋችሁ በዩቲዩብ ላይ አለላችሁ ማለት ነው። ኢንሻአላህ ወደ ቅራአታችን እንብዳ። ቢስሚላሂ በአላህ ስም አርራህማን እጅግ በጣም አዛኝና ራሂም እጅግ በጣም ሩህሩህ በሆነው በጌታዬ ስም እጀምራለሁ። አርራህማን የሚለው ጀሚዓን ፊ ዱንያ ሲሆን አርራሂም የሚለው ደግሞ ኻሰተን ሊልሙእሚን ብቻ ፊል አኺራ ለአማኞች ብቻ ነው ማለት ነው። ኢንሻአላህ ሼኹ ምን ይላሉ? ሹሩጡ ይላሉ መስፈርት አሶላት የሶላት መስፈርቶች ወአርካኑሃ እንደዚሁም አርካኖቹ ወዋጅባቱሃ እንደዚሁም ግዴታ የሚያደርጉት ማለት ነው። ሹሩጡ መስፈርት አሶላት የሶላት መስፈርቶች ቲስዓቱን 9 ናቸው አሉ። በዚህ ላይ ስለ ሶላት አሰጋገድ የሚያስተምር ነው ማለት ነው። አልኢስላም የመጀመሪያው ሰው ልጅ ሙስሊም መሆን አለበት። ሶላት ሊሰግድ ከመዘጋጀቱ በፊት መጀመሪያ እምነቱ ሙስሊም መሆን አለበት ማለት ነው። ወላ አቅል ይላሉ አእምሮ ደህና መሆን አለበት ማለት ነው። ያኔ አእምሮ ብድምና መሆን የለበትም ማለት ነው። የዚህ ማስረጃ ደግሞ ወርታች ያብራሩታል ሼኹ። ወተምይዙ አቅመ ሔዋን መድረስ ብሉግ መድረስ አለበት ማለት ነው። የእድሜው ዲካ ማለት ነው። ወረፍዑ ማስወገድ አለበት ደግሞ አልሐደስ ቆሻሻን ነገር ማለት ነው። አልሐደስ የሚለው ሚነል ኪባር ወሲጋር ኪባር እንደ ጀናባ መሰል ነገሮች፣ ሲጋር ሽንት ቤት ውስጥ እንደ እንትን ማለት ነው፣ እንደ መጸዳዳት ነገር ማለት ነው። ወኢዛለቱ ማስወገድ አለበት ደግሞ አነጃሰቲ ነጃሳ የሆኑ ነገራቶችን ማለት ነው። ከሚለብሰው ከሚሰግደው ላይ ማለት ነው። ከልብሶቹም ላይ ከመስገጃውም ላይ ማስወገድ አለበት። ወሰትሩ ለዐውረት ይላል ሀፍረተ ገላውንም መሸፈን አለበት ለሴት ሙሉዋን ማለት ነው፣ ፊትና እንጇ ሲቀር። ወዱኹሉ እዚህ ጋር ወዱኹሉ መግባት አለበት። አልወቅት ወቅት የሰላት ወቅት መግባት አለበት። ወቅቱ ሳይገባ አዛን ሳይደረግ ብንሰግድ ተቀባይነት የለውም ማለት ግዴታ አዛን መደረግ አለበት ማለት ወቅቱ መግባት አለበት ለዋጅብ ሶላት ማለት ነው። ወስቲቅባሉ አልቂብለቲ ማወለን ወደ ቂብላ መቀጨት አለብን ማለት ነው። ወደዚህም ወደዛም ሳይሆን የምንሰግደው ወደ ቂብላ ተቅጣጭ መስገድ አለብን ማለት ነው። ወንየቱ መነየት አለበት። እዚህ ጋር ንያ ሼኹ ወደ ኋላ ያብራሩናል ማለት ነው። ወደፊት ያብራሩናል ወደፊት ያብራሩናል ማለት ነው። ንያ የሚለው ኸይር እዚህ ጋር መናገር አስፈላጊ ስላልሆነ እናያለን ማለት ነው። እንደ ሱፍዮች አሉት ተለፉዝ ቢልሊሳን አይደለም በቃል መናገር ብቻ አይደለም እንደ ሱፍዮች። እሺ ወሸሩጡ الأول የመጀመሪያው መስፈርት አሉ ሼኹ አልኢስላም መጀመሪያ ሙስሊም መሆን አለበት ስንል የዚህ መስፈርቱ አወልን የመጀመሪያው ወዲዱሁ የዚህ የእስላም ተቃራኒ አልኩፍር ከሃዲ መሆን የለበትም ማለት ነው። ወልካፊሩ ካፊር የሆነ ሰው ደግሞ አዕመሉሁ ስራው መርዱዱን ተመላሽ ነው ማለት ነው። ወለው አዕሚለ ቢሰራ እንኳን አይ አመሊን ማንኛውንም ስራ እንኳን ቢሰራ ስራው ተቀባይነት የለውም ማለት ነው። አይ አመሊ ማንኛውንም ስራ ቢሰራ በአላህ እስካላመነ ድረስ ምንም ተቀባይነት የለውም። ወደሊሉ ቀውሉሁ ተባረከ ወተዓላ ለዚህም ማስረጃ ደግሞ አምላክ አላህ በተከበረው ቃሉ እንዲህ ሲል ይናገራል። ማካነ ሊልሙሽሪኪነ ለሀጋሪያን እኮ አይገባቸውም ይላል። አያዕሙረ ሊያሳምሩ ሊገነቡ ማለት ነው። መሳጅድ አላህ ሱብሓነሁ ወተዓላ መስጅድ ሊያሳምሩ ሊገነቡ አይገባቸውም። ሻሂዲነ መስካሪ ሲሆኑ አላ ላይ አንፉሲሂም በነፍሶቻቸው ላይ መሰከሩ መስካሪ ሲሆኑ ማለት ነው። ቢልኩፍር በክደታቸው ማለት ነው። ኡላኢከ እኒህ እኮ ደግሞ ሐቢጠት ተበላሽታባቸዋለች አዕማሉሁም ስራዎቻቸው ወፊናሪ በሳቱም ውስጥ ሁም እነሱ ኻሊዱን ዘውታሪ ናቸው ይላል። አላህ ይጠብቀን። ነኽቲም ቢሀዚሂል ቀውል ኢንሻአላህ። እኔ ይህን ልቀራ ያነሳሳኝ አወለን ኪታቦች ግዙኝ ከማለት እስቲ ካለኝ እውቀት ባካፍል በማለት አስቤ ነው። ኸጣ ካለው ከታች ኮሜንት አስቀምጡልኝ አስተካክላለሁ ኸጣዬን ማለት ነው። እንደዚሁም ደግሞ ለምፈልገው ነገር ቢኖረኝ ኪታብ መግዛት ለምትፈልጉ ልጆች በዩቲዩብም ሆነ በቶክቴክም ውስጥ ገብታችሁ ማየት ትችላላችሁ። ቶክቴክ ውስጥ ማለት ነው። ኸይር ለምሰጡኝ አስተያየት ደግሞ እንትን እላለሁ ማለት ነው። አመሰግናለሁ። ወይ ደግሞ ጀዛኩሙላሁ ኸይረን። ኮሜንት የማነበው በዩቲዩብ ላይ ኮሜንት አነባለሁ። በቶክቴክ ላይ ግን ኮሜንት አላነብም ማለት ነው። ሲጀመሩም ወደ ውስጥ ስለማልገባ ማለት ነው። እና ይሄን ይመስላል ማለት ነው። ሙሉ ኪታቦች ቂራአት ለመከታተል ከፈለጋችሁ ዩቲዩብ ላይ እንጂ ቶክቴክ ላይ ዝም ብዬ ነው እንትን ብለው ማለት ነው። አለቅም እንደውም አብዛኛው ጊዜ